السلام عليكم ورحمة الله وبركاته. حركتني ما شاء الله تبارك الله بكسهم موضوعا ما شاء الله تبارك الله. ما شاء الله تبارك الله الله أكبر زحمة. ጌታችሁን አምልኩ ያ እናንተን የፈጠራችሁ ከነበራችሁበት ያስገኛችሁ ጌታን ከእናንተ በስተፊት የነበሩ እመምና ህዝቦችን የፈጠረው ያስገኘው ጌታን እሱን ተገዙ እሱን አምልኩ ነው የሚለው። ዛሬ ላይ የምንኖርበት ጦርነቱ መሰናክሉ ሁሉም ችግሩ ምንድነው? የሰው ልጅ ከአላህ ጋር ያለው ግንኙነት አላላ ኃይል ቁዋ አይደለም። ዋናው ዒላው ምንድነው? ያንን ኒዳ የፈጣሪ ኒዳ የእሱን ጥሪ የሰው ልጅ ነው ማለት ነው። እኔ ብቻ አምልኩኝ እያለ ነቢያቶች ሲያመልኩ ይታያሉ። ለምን? የሚመለክ ጌታ እኮ አባት የለውም። የሚመለክ ጌታ እኮ ልጅ የለውም። ልጅ ምን ይፈልጋል? ከአባቱ ጋር ይፈልጋል። ተውጪ እንዲያደርጋ ይፈልጋል። እንዲያመራክታ ይፈልጋል። እንዲረብየው እንዲያሳድጋ ይፈልጋል። ነገ ይኖረኛል ብሎ ስለሚፈልግ ማለት ነው። አላህ ግን ምንድነው? ሰመድ ነው። የሰው ልጅ የተባለ በአጠቃላይ ወደ እሱ ነው የሚጠጋው። የሰው ልጅ የተባለ በአጠቃላይ ከእሱ ጋር እርዳታ ነው የሚፈልገው። አላህ ከፍጡራኖቹ የተለየ ነው ማለት ነው። ስለዚህ እኔን አምልኩኝ ይላል ፈጣሪ። ያ የፈጠራችሁን እናንተንም ከእናንተ በሰፊት ነበረ። ይሄን ሰማይ የፈጠረውን ጌታ ተፈጥሮ ነው እንዴ? ዝም ብሎ በሰማይ የተገኘው ያ በራሱ ይህንን ምድርን እንደሱ ያስገኘ ማዕበሉ ወንዙ ባህሩ መጥቶ ደግሞ አደጋ እንዳያደርስበት የሰው ልጅ ላይ ችካር አደረገለት። ተራራውን ማለት ችካር አደረገለት። እንደዚሁም ደግሞ ማለዳ ላይ በቀን እንዲባትን ይህንን ፀሐዩን ምድሩን በዚህ መልኩ አስቀመጠለት እንዲሰራ። ይሄ ጌታን ነው ማምለክ ያለብን። ልክ እንደዚሁ ደግሞ ፀሐይዋ ከጠለቀች ጀምሮ ሌሊቱን ደግሞ ማረፊያ ያደረገለት እንዲያርፍ አደረገለት አላህ ሱብሓነሁ ወተዓላ። ይሄን ጌታ ነው ማምለክ ያለብን። የሰው ልጅን ካልነበረበት ያስገኘን ጌታ ደካማው። ስለዚህ አላህ መመለክ ያለበት ፈጣሪ ነው፣ ፍጡር አይደለም መመለክ ያለበት። መላእክቶች አይደለም መመለክ ያለባቸው፣ ሷሊሖች ቅዱሳኖች አይደለም መመለክ ያለባቸው። መመለክ ያለበት ማነው? ሁወላህ አንዱ ፈጣሪ፣ ምንም ጓደኛ የሌለው፣ ልጅም የሌለው፣ አባትም የሌለው፣ ብቸኛ የሆነ ቁጥር የሌለው፣ አጋዥ የሌለው ያንን ነው ማምለክ ያለብን። ምንም የሰውነት የስሜት ምንም ነገር የሌለበትን ማለት ነው። ይህን ግን የሚሰብከው ማን ነው? ኢስላም ነው። ወደዚህ አቅጣጫ የሚያስይዘው ምንድን ነው? ኢስላም ነው። ስለዚህ ነቢያቶችን ታሪክ ብትመለከቱ እስከ ከኖህ ጀምሮ እስከ ነቢያችን ሰለላሁ ዐለይሂ ወሰለም ያሉ ነቢያቶች በአጠቃላይ እኛን አምልኩ አላሉ። ማንም ያሉ ልክ አላህን እንዲያውል እንዳደረገ ለሰው ልጆች ሁሉም እንዳደረገ። ስለዚህ የሰው ልጅ ሰላም የሚያገኘው በዱንያ ላይ ስኬታማ የሚያገኘው ትንሣኤው ጀነትን መውረስ የሚችለው በዚህ በተመሳቃቀለ ሕይወት ውስጥ ራሃና ደስታ የሚያገኘው አላህን ብቻ ካመለከ ነው። ሰላትን ስሰግድ ቁርአኑን ስቀራ አሰሩ አልታየኝ ይላል። ምን ሆኜ ነው እያል እናማራለን። ነገር ግን ኢማን የሚባለው ነገር መሰረቱ በአንድ ሰው ቀልብ ውስጥ ቢኖርም ማጎልበቻዎች አሉት፣ ይጠነክራል። የሚያዳክሙትም ነገሮች አሉ። እነዚያም ማወቅ አስፈላጊ ነገር ነው። ዛሬ ኢማንን
ባጭሩ ማንኛውም ማዕሲያና ገፍላ ነው። የትኛውም ኃጢአትና የትኛውም ደግሞ አኺራን መዘንጋት ጸረ ኢማን ነው። ኢማንን ለማጠንከር ደግሞ የሚያግዙ ነገሮች በጣም ብዙ ናቸው። በዚህ ባጭር መልእክት ውስጥ ብዙዎቹን መጥቀስ ባልችልም ዋነኛው ቁርአን ጋር ያለን ትስስር ነው። ቁርአን ጋር ትስስር ስንል እንዲሁ ቃሉን ማንበቡ ብቻ ሳይሆን ማንበቡም አጅር ያለው ሰዋብ ያለው የቀልብ መድኃኒት ቢሆንም ከዛ ባሻገር ደግሞ ማዕናውን በአግባቡ ለማወቅ ጥረት ማድረግ እንደገና ደግሞ ማስተንተን የቁርአኑን ማዕና ከራሳችን ጋር ለማዛመድ ጥረት ማድረግ ምን ያህል ከኢማን ጋር ከቁርአን ጋር ትስስር አለኝ የሚለው ሁሌ ሙራቀባ ያስፈልገዋል። እንዳይዝግ መወልወል ያስፈልጋል። ኢማን ልክ እንደ መስታወት ነው። ቀልብ ሐዲስ ላይ እንደመጣው إن القلوب لتصدأ كما يصدأ الحديد وإن جلاءها ذكر الله ይላል። ቀልቦች ይዝጋሉ ብረት እንደሚዝገው ያ መወልወያው አላህን ማስታወስ ነው ይላል። ስለዚህ ቁርአን ጋር ያለን ትስስር ኢማናችንን ያጠነክረዋል። ሌላው ብዙ ጊዜ ከኛ የተሻሉ ሰዎች ጋር ነው ሳሊሖች ጋር ቀረብ ማለት ነው። ሳሊሖች ስራቸውን በማየትም ምክር እናገኛለን፣ ንግግራቸውን በመስማትም ምክር እናገኛለን። ባህሪያቸው አስተማሪ ነው። ስለዚህ ምን ይባላል? عن المرء لا تسأل وسل عن قرينه فكل قرين بالمقارن يقتدي። ስለ ሰውየው አትጠይቅ፣ አብሮት ስለሚውለው ጠይቅ። السلام عليكم ورحمة الله وبركاته. كبجمتوتا جالتمتوتا بليون كم جرتو نغاكي سني جرتو جباتو المنايا بقى جراتم بكم جرتا نغاف رحمن ربي سي ولينا جراتو ورجاني هذا مريان جلت ترقمتنو كلين كيسنو جرتو جباتو بليون أكم عافيان جروف جريني الحمد لله نبي روان تندو فريدا اللهم لك الحمد ربي قالنا زاقو الحمد لله رب العالمين. أقوم جرانو التحالو من رجرانو التأيو ربي في قلت قلفتني ربي رتنا ما دبلا اي والله ربيني ورنان دوما سيادتي سا قلتي فتو ربينا وطايسو جرتو جباتو بقى جراتنا لينا قانجرا الحمد لله. يا وناتو كتكو قاسني وران ببدا ربي وان جباتي كلينو على حفظو بروم سكمي عافيانا كمي سنسنا كما هوجينا كم الحمد لله نبروان تندو بريدا وراغا أمرين موجي جباتي كل كيس ربي سني على حفظو خالقني كم فقاتي اللي نوادي يسو كان يوتي يمو إن شاء الله الرول جنو أبول جنو عنات جنو عاسفيسو عافيا كيني ربي نقبيني عافيا بريدك ربي نوكني الحمد لله رب العالمين. نقام بباني باني قلي دلقني سلاني الحمد لله رفني باني قلون كوني وادك كشومتي الحمد لله رب العالمين. اللهم لك الحمد ربي كيني شكريني ساقو ربي عافيا وياريك نوكني أما ربي إنه قدر رزقي حلالا نكسبت جزو شكرني ساقا والحمد لله إذا بكم جرتن وتجرتو متي ما تنكم الحمد لله نبروان تندو بيسا اي والله وامل كوفتني ورقاري كيري كذا جرتنو وريوان خيري دان أما ربي سني رافيسي برومسا المشكولة تاتني يرو كانو جي مننا ما بيان باكا نفانا توجتنو يرو كسني رامو قودني حلمي ربين أما ربين سيدا في حلمي كلا ديني كنا برات شجرتان وعمل كوفتني جبادا ورغريت تاكي سبتي غري توحيدا غري عقيدا كل كهتي وبرات شجرتان وعمل كوفتني جبادا كسوما إن شاء الله. الدنيا كان الركان دفني في والله ربين بلاش نومني الدنيا كان رتبا كتانو في مدي أكوا فايدا دبرسنو في ربنا ترتنومه عندنا ما يربين كانوا إبادة سادف ملي وبراتين إن شاء الله. أنا